እችኛዋ እንቁላል ሪል ጫጩት ለመሆን 21 ቀን ትፈልጋለች እና እኔ ህፃን እያለሁ ዶሮ ነበረኝ ታቅፈው በጣም የመጀመሪያ ርቢ ላይ ስለነበርኩ ታቅፈው በ19ኛው ቀን እንዲህ እንቁላል ውስጥ ጫጩቶች ይንቀሳቀሳሉና ወፈር ያለውን እንቁላል አየውና በጣም ውስጥ ይወራጫል። ራርቼለት ሰበርኩት እንዲወጣ ማለት ነው። እንዲወጣ ሰበርኩት። መጨረሻ ላይ ጫጩቱ ሞተ። ለምን? በ21ኛው ቀን የግድ መፈልፈል ያለበት። ዶሮ እንኳን የጣለችው ዶሮ እንኳን ጨክናበት 21ኛውን ቀን እየጠበቀች ነው። ነገር ግን እኔ ከዶሮዋ በላይ ራርቼለት ሰብሬው እንዲሞት አደረኩት። አንዳንድ ጊዜ የፈጠረን እግዚአብሔር ጨክኖብን ዝም ሊለን ይችላል። ለምን? ጊዜያችን ስላልደረሰ። አለ ጊዜያችን ሰው ቢረዳን እንኳን መሞቻችን ነው የሚሆነው። ስለዚህ በህይወታችን ብዙ ነገር ሲቆላለፍብን፣ ሁሉም ነገር እምቢ ሲለን ቀናችሁ እስኪደርስ እግዚአብሔር ፕሮቴክት እያደረጋችሁ ነው። እምቢ ባላችሁ ነገር ላይ በቃ መመስገን ያለበት። ለምን? የግድ እግዚአብሔር ቀናችሁ ሲደርስ እራሳችሁ ፈልቅቃችሁ እንድትወጡ ስለሚፈልግ ማለት ነው። ተረዳኝ?